አንኛውም ሻቢያ ምግብ ቤትም ካገኛችሁት መጠጥ ቤትም ካገኛችሁት ሲዝናናም ካገኛችሁት በጥቆማም ካገኛችሁት ለመንግስት ሪፖርት አድርጉ። አበፍ አበት ራዳር ናይ ሻዕቢያ ነፋሪት ተቆጻጽሩ ልክ ካብ ነፋሪት ብህይወቶም ከሎ አውሪዱ ሒዝቦም። ሰላም ከመይለኩም ክቡራት ተመልከተናሎም ከም ትልቡድ በሐደሽቲ ዜናታትን በሐደሽቲ መዘናግዒ ቪዲዮታትን እናባኹም ቀድምና ኣለና። ነዚ ቻናል እዚ ድማ ሓደሽቲ ዝኾንኩም ሰባት ላይክ ሼር ሰብስክራይብ እንዳገበርኩም ምሳና ክትፀንሑን ክተበረታትዑና ድማ ብፍቅሪ ንሓትት። ኣብዚ ሰሞን እዚ ከም ዝወፁ ዘለዉ መረጃታት እንተኮይኑ ኢትዮጵያና ኤርትራ ዘለዎም ርክክብ እንዳተቋረፀ ከም ዝርከብ ይዛረብ ዘሎ። እዚ ድማ ወታደራት ኢትዮጵያ ብዛዕባ ኤርትራ ዝበልዎ ብጣዕሚ መገረሚ ነገራት ኣሎ እዩ። ህዝቢ ኤርትራ ወይ ካብ ዓድና ይውፃእኹ ወይ ድማ ባዕልና ክነውፅኦ ኢና ይብሉ ኣለዉ። ብጣዕሚ እዮም ዝገርሙ ዘለዉ። ሕዝታት እኳ ዘምፅዎ ዘለዉ ነገራት ብጣዕሚ እንዲሁ እንዳገደደ ዘሎ። ኣብ አዲስ አበባን ኣብ መላእ ኢትዮጵያን ትርከቡ ኤርትራውያን ድማ ክጥንቀቁን ንገናዘብ ማለት እዩ። ካልኣይ ድማ ዝገዝእዎ ኤርትራውያን ኣብ ኢትዮጵያ ዝገዝእዎ መሬት ሁሉ ነገር ክንሕድጎም ኢና እዮም ዝብሉ ዘለዉ። እዚያም እንዳተጠንቀቁም ንብል ናብ ቪድዮና ነተን። አንኛውም ሻቢያ ምግብ ቤትም ካገኛችሁት መጠጥ ቤትም ካገኛችሁት ሲዝናናም ካገኛችሁት በጥቆማም ካገኛችሁት ለመንግስት ሪፖርት አድርጉ። ይሄ በደንብ በስፋት እንዲሰራ ፈልጋለሁ። መንግስት አንድ ጥቆማ ደርሶናል። ተመላሽ ብለህ የመለስካቸው የህዋትና የሻቢያ የፌደራል ፖሊስም ይሁን የመከላከያም ይሁን የትኛውም የመንግስት ተቋም ውስጥ የሚሰሩትን የመለሳቸዋቸው መልሳቸው አባሯቸው በሙሉ ይጡ። ሁኔታዎች አንድ እስኪስተካከሉ ድረስ ከየትኛውም አካባቢ መራቅ አለባቸው። ብትፈልጉ ደሞዝ ያተቀመጡበት ቦታ ከፈሏቸው፣ ብትፈልጉ አቴቨር ግን ከዛ አካባቢ ላይ እንዲርቁ። በተለይ ፖሊስ አካባቢ ላይ ተመላሽ የሆኑ መከላከያ ተመላሽ የሆኑ ደህንነት ውስጥ ተመላሽ የሆኑ የመንግስት ሴክተር ውስጥ ተቋም ውስጥ ተመላሽ የሆኑት በሙሉ መልሳቸው አባሯቸው። ምክንያቱም አንዳንድ መረጃዎች ያው ደርሷቸዋል ነገሩ እናንተም እኛም ጋር ስላለ እነሱ ናቸው አሁን አንዳንድ ስራዎችን የውስጥ ስራ ሊሰራ የሚያስቡት። ዞሮ ግን የትም አይደርሱም፣ እየተለቀሙ ነው ያሉት። ግን በደንብ መለቀም አለባቸውና መረጃውን የሚያገኙት ከውስጥ ስለሆነ እነሱ ላይ እርምጃ ውሰዱ። አስቸኳይ እርምጃ ነው የምትወስዱ እሱ ላይ። ይሄ ነው ያለው። ከተማው ከጸዳ ዙሪያው ማህበረሰቡ ደግሞ ተባብራችሁ ከመንግስት ጋር የሚያታዩት ጥቆማ ከተቆማችሁ ከዚህ በኋላ ያለው የኢትዮጵያ ጉዳይ ያከትማል ማለት ነው። ህግና ደንብ የተከበረባት ሀገር ትሆናለች። የጽንፈኛው ኃይል እንግዲህ ያው በሸኔ በኩልም ተቀጥቅጧል ያለው፣ በሸኔ በኩል እንዳለ መሳሪያውን ይዞ እየገባ ነው ያለው እንዳለ በቃኝ ብሏል። የፋኖ በኩል ተዋጊዎች ደግሞ ባገኙት ቀዳዳ ሁሉ እጃቸውን እየመጡ ለክልሉ መስተዳድር እየሰጡ ይገኛሉ። እናመሰግናለን። የተቀሩት እንግዲህ ያው በሽፍትነት ቦታ ላይ ያሉት ከፍርድ ቤት ከእስር ቤት ተፈቶ የወጡት ፋኖች አሁንም ጫካ ውስጥ እየተዋጉ ነው ያሉት። እነሱም በሚገባቸው ቋንቋ መንግስት እያስተናገዳቸው ነው ያለው። ውጭ በኩል ያለው የዲያስፖራው እንቅስቃሴ ኦልሞስት ቋንቋቸው የቅራው ቋንቋ ሆኖ እየተባሉ ነው ያሉት። ራሳቸው እርስ በርስ አልተስማሙም። በተለይ ሹለቃ ዳዊትና ብርሃነ መስቀል የሚባል አንድ በጣም ቀደም ሲል ታውቁታላችሁ። የነሱ በኩል የነበረው ነገር ላይ ከፍተኛ የሆነ ኪሳራ ደርሷል። አሜሪካን ሀገር ውስጥ ከፍተኛ ፍጥጫ ላይ ናቸው ያሉት። ራሳቸው ዲያስፖራው ራሱ ተከፋፍሏል ያለው። እንግዲህ ይሄንን በሚመለከት ዝርዝር ሁኔታዎችን ነገ ይዤላችሁ እመጣለሁ። ከዛ ውጭ ግን ኢትዮጵያ ህጅውን ኤርትራ መክሳሳ አይገደፈትን ዘላ ሻዕቢያ ናብ ዓዲ አትዩ ህዝበይ እንዳጋፈአን እንዳቀተለን እንዳሃንግ እንዳገበረን እዩ ዝርከብ ትብለና ኣላ። ብጣዕሚ እዩ መገረሚ። እስቲ እዚ ቪድዮ እዚ ርኢናዮ ንመለስ። በዚህ ሰዓት ሰበር መረጃ ተሰምቷል። የኤርትራ ጦር ወደ ኢትዮጵያ ትግራይ ክልል ዘልቆ በመግባት እገታን ጨምሮ የተለያዩ ወንጀሎችን መፈጸሙ ተገለጸ። ወደ ዝርዝር መረጃዎች ከመግባቴ በፊት ወቅታዊና ታማኝ መረጃዎችን ለማግኘት ፎሎ በማድረግ ቤተሰብ ይሁኑ እያልን ወደ ዝርዝር መረጃዎች ስመለስ የኢትዮጵያ መንግስት ኤርትራ በድንበር አካባቢ ከያዘቻቸው የኢትዮጵያ ግዛቶች ጦሯን እንድታስወጣ በደብዳቤ ጠይቃ የነበረ ቢሆንም ኤርትራ አሁንም ወደ ድንበር አካባቢ የጦር እንቅስቃሴውን አጠናክራ ቀጥላለች ነው የተባለው። ለአብነትም በትላንትናው ዕለት በጠለምት ወረዳ አዋሳኝ ተከዜ ዳር አሰገድ ጸብላ ደደቢት በሚባለው አካባቢ የኤርትራ ጦር በብዛት መጠጋቱን ምንጮች የገለጹ ሲሆን ከዚህ በተጨማሪ በዛላምበሳ በኩል ወደ ትግራይ ክልል ዘልቆ በመግባት እገታን ጨምሮ ሌሎች ወንጀሎችን መፈጸሙ ከጀመሩ ወራቶች ተቆጥሯል ነው የተባለው። መረጃው ያዩ ዘሐበሻ መሆኑን ተመልክቻለሁ። ወቅታዊ ዓለም አቀፋዊና ታማኝ መረጃዎችን ለማግኘት ፎሎ በማድረግ ቤተሰብ ይሁኑ። ኣብዚ ድማ ሓደ ናይ ሻዕቢያ ጀነራል ዝብነልና ዘሎ ነገራት ብጣዕሚ ግርም ዝብል ዘሎ እስኪ ሪናዮ ንመለስ። መሳቂዩ ብሓደ ድማ ብጣዕሚ መገረሚ ነገር ስለ ዝኾነ እስቲ ሪናዮ ንመለስ። አበፍ ዓበት ራዳር ናይ ሻዕቢያ ነፋሪት ተቆጻጽሩ ልክ ካብ ነፋሪት ብህይወቶም ከሎ አውሪዱ ሒዝቦም። ኣብ ማይላም
ዋርሳይ ተኮሳጢት ልክ ከይተቃጸለት ኮፊላ ወሪዳ እዚ ዝወራረስ ጅግንነት ዝወራረስ ሓሞት ዝወራረስ ማዓንጣ ዘለዎ ሻዕቢያ ቀደም ኣብ ግዜ ገድሊ ኣየር ሒዙ ናይ ኩናት ክዋጋ ኢሉ ምስ መፀ ካብ ኣየር ዝተማረኸ በዛብህ ጴጥሮስ ናይ ኢትዮጵያና ኤርትራ ነገር ብጣዕሚ እንዳገደደ ከም ዝኸይድ ከም ዘሎ ንፈልጦ ዘለና ነገር ኮይኑ ሕጂ ድማ ኢትዮጵያ ናብ ኤርትራ ዶባት ሰራዊታን ታንክታታን ኩሉ ነገራን ተጸንቀም ዘላ እዩ መረጃታት ዝወጽእ ዘሎ እዚ ቪዲዮ ስክሪናዮ እንመለስ። የኢትዮጵያና ኤርትራ ጉዳይ አሳሳቢ ደረጃ ላይ ደርሰዋል የተባለ ነው። ከባድ የጦር መሳሪያዎች ወደ ድንበር የተጠጉ መሆናቸውን የሚያሳዩ መረጃዎች እየወጡ ነው። በተለይ በትግራይ አዋሳኝ ድንበሮች የኤርትራ ወታደሮች በነጻነት እየገቡና እየወጡ እንደሆነ ነዋሪዎችም ይናገራሉ። በዛላምበሳ በኩል ኬላ መሰራቱና እገታ መፈጸሙም ተሰምቷል። በድንበር አካባቢ የመከላከያ ሰራዊት አለመኖር ደግሞ የኮንትሮባንድና የህገ ወጥ ዝውውር መናኸሪያም አድርጎታል። አሁን የብዙዎች አይን 39ኛው የአፍሪካ ህብረት ስብሰባ ላይ ነው። የሁለቱ ሀገራት ወዳጆች የመፍትሄ ሐሳብ ካላመጡ ነገሮች ወደ ከፋ ደረጃ ሊያመሩ ይችላሉም ተብለዋል። እናንተ ምን ትላላችሁ? በሁለቱ ሀገራት መካከል ያለው ውጥረት በሰላም ይፈታል ወይስ ሌላ ዙር ግጭት ይጠብቋል? ሐሳባችሁን በኮሜንት ላይ አጋሩኝ። ለፈጣን መረጃ ደግሞ ፔጁን ፎሎ ማድረጋችሁን እንዳዘነጉ። ኢትዮጵያ ድሮናት ኣብ ኤርትራ የንጃባ ከም ዘለዋ መረጃታት ይበጽሐሎ። ቪዲዮ ዝድማኹ ዝነግረና ዘሎ ስክሪናዮ እንመለስ። ቪዲዮ ዛሬ እንግዲህ የመንግስት ድሮኖች በኤርትራ ድንበር አካባቢ ላይ ቅኝት ሲያደርጉ መዋላቸውን የአካባቢ ምንጮችን ጠቅሶ ሌሎች መረጃዎች አወጡም። ዛሀበሻ ዛሬ እንግዲህ ምንጮች የደረሱኝ ብሎ በዘገበው ዘገባ ላይ በሽሬና ዛላምበሳም እንዲሁም ደግሞ በሌሎችም አቅጣጫዎች ላይ በባድመና ሽራሮ አቅጣጫ ላይ ከፍተኛ የተባለው እንግዲህ የድሮን አሰሳዎች እንዳሉና የኢትዮጵያ ድሮኖች በተለይም ደግሞ የኤርትራን የጦርነት እንቅስቃሴና እንዲሁም ደግሞ ወታደራዊ ዝግጅትን የሚሰልሉና እያንዳንዱን መረጃዎችን ለማከለ የሚያቀብሉ ድሮኖች በሰፊው ታይተዋል ነው የተባለው። ይህን ተከትሎ እንግዲህ በሁለቱ ሀገራት ያለውን ጦርነት በተመለከተ በርካቶች እንግዲህ በተለይም ደግሞ የአፍሪካ ቀንድ ልዩ መልእክተኛ የአሜሪካ ልዩ መልእክተኛ የሆኑትም ጭምር በበርካታ ሁኔታ ላይ እንግዲህ ኢትዮጵያ ውስጥ ለሚገኙ ዲፕሎማቶችም ኤርትራ ይህንን ጉዳይ ላይ በተደጋጋሚ የኢትዮጵያ መንግስት የሚያስተባብለውን የሰላም ጥሪ መቀበል እንዳለባት ቢያስገነዝቡም ነገር ግን ችላ የምትል ከሆነ ጦርነቱ ከቆመ ለኤርትራም እጅግ በጣም አደገኛ መሆኑም ተነግሯል። በሌላ በኩል እንግዲህ ስንመለከት ደግሞ በሽሬ የብርጋዴር ጄኔራል ጀማል ወይም ደግሞ ወዲ ጎጀላ መኖሪያ ቤት በቃጠሎ መውደሙም ሰምተናል። ይህም ደግሞ ቃጠሎ የተከሰተው በሌሊት ሲሆን እንዲሁም ደግሞ በቤት ውስጥ የነበረው ንብረት ሙሉ በሙሉ መውደሙንም ሰምተናል። የአደጋው መንስኤ እስካሁን ድረስ ምን እንደሆነ ባይታወቅም በመኖሪያ ቤት ውስጥ ግን የተከማቸ ነዳጅ መኖሩን ግን አንዳንድ ምንጮች ጠቅሰዋል። ይህን ተከትሎ እንግዲህ ብርጋዴር ጄኔራል ወይም ደግሞ ወዲ ጎጀላም በትግራይ ጦርነት ወቅት በከፍተኛ አመራርነት ያገለገሉ ሲሆኑም አሁን የት እንዳሉና የት ምን እንደሚሰሩ እስካሁን ድረስ የተገለጸ ነገር የለም። ታዲያ በዚህ አካባቢ ላይ ያለውን አሁን ከፍተኛ የተባለ ጦርነት ተከትሎም ህወሓትም ይሁን ኤርትራ ወይም ደግሞ ሻዕቢያም ይህንን ጦርነት እንዳይጀምሩ በተደጋጋሚ የኢትዮጵያ መንግስት መክሯል። አሁን ላይ እጅግ በጣም ተባብሶ የሚቀጥል ከሆነም የኢትዮጵያ መንግስት በሚወስደው እርምጃ ላይ እጅግ በጣም በወሰን ቦታዎች ላይ ወይም ደግሞ ወሳኝ በተባሉ ቦታዎች ላይ የሚቆም ብቻ ሳይሆን የኤርትራ ሉዓላዊነትም አደጋ ውስጥ እንደሚገባ በተደጋጋሚ አስጠንቅቋል። ነገር ግን አየር ኃይሉም እንዲሁም ደግሞ የምድር ኃይሉም ቢሆን አሁን ላይ እጅግ በጣም ዝግጁ ስለመሆኑና ካፍንጫው የታጠቀው በቂ መሳሪያ እንዳለው ኤርትራንም ሆነ እንዲሁም ደግሞ ሌሎችም ጠላቶችን ማሸነፍ ሆነ እንዲሁም ደግሞ ማንበርከክ የሚችል አቅም እንዳለው የኢትዮጵያ መንግስት በተደጋጋሚ ጠቅሷል። ማንም እንግዲህ ተደራጅቶም ይሁን በእርዳታም ይሁን እንዲሁም ደግሞ የሰው መዋጮም ተደርጎለትም ቢሆን ኢትዮጵያን ማሸነፍና ማንበርከክ ወይም ደግሞ የኢትዮጵያ መከላከያ ሰራዊትን ፊት ለፊትና የሱን ክንድ መቋቋም የሚችል አንድ ምድራዊ ኃይል በቀጠናው እንደሌለም በተደጋጋሚ ጠቅሷል።